ዘመናዊ የዶሮ ቤት በወንዶ ገነት በለምለሚቷና አረንጓዴዋ አገር ወንዶ ገነት ለደንበኛችን የሰራንላቸው የዶሮ ቤት ይህንን ይመስላል። የዶሮ ቤቱ እንቁላል ማንሸራተቻ አለው፣ የኩስ ማውጫ ከስር መሳቢያ አለው፣ እያንዳንዱ ደረጃ ማለት ነው። መመገቢያ አለው፣ የውሃ መጠጫ አለው። ጣራው እንደምታዩት ሙሉ ለሙሉ ቆርቆሮ የለበሰ ነው። ምንም አይነት አውሬ አያስገባም። የዶሮ ቤቱ 100 ዶሮዎችን ዘና አድርጎ መያዝ የሚችል ሲሆን 4 ሜትር በ1 ሜትር የሆነ ቦታ ላይ ያረፈ ነው። ይህ የዶሮ ቤት ለየት የሚያደርገው ሌላ ነገር ምንድን ነው? ከዋናው የዶሮዎቹ ቤት በር በተጨማሪ በወንፊት ሽቦ ተጨማሪ በር የተሰራለት ነው። ይህ ለምን ያገለግላል ካላችሁ፣ አንደኛ ወፎች የዶሮዎቹን ምግብ እንዳይሻሙ ውሃቸውንም እንዳይሻሙ የሚከላከል ሲሆን፣ በተጨማሪ ዶሮዎቹ እንቁላል ሲጥሉ ተንሸራቶ ፊት ለፊት ላይ ወደሚገኝ ሽቦ ውስጥ ስለሚቀመጥ ማንም ሰው እንዳያነሳው ይህ ተጨማሪ የተሰራው በር ያገለግላል። ከውጭ ለብቻ ይቆለፋል። የዶሮዎቹን ኩስ ለማጽዳት ሲፈልግ ዋናው በር ይከፈታል መጀመሪያ፣ ከዛ መሳቢያዎቹን ማውጣት ያስችላል ማለት ነው። እና እጅግ በጣም ዘመናዊ የሆነ የዶሮ ቤት ነው። እንግዲህ የወንዶ ገነት ስራችንን አጠናቀን ወደ አካባቢያችን እየተመለስን እንገኛለን። ወንዶ ገነት በጣም ለምለምና አረንጓዴ የሆነች ደስ የምትል ሀገር ናት። ነፋሻማ ናት። ህዝቦቿም የተረጋጉ ናቸው። ደስ ይላል። አገሩ ሙዝ ያበቅላል። በስፋት ሙዝ ይታያል። ሰፋፊ የሆኑ የሸንኮራ እርሻዎች አሉ። የሙዝ እርሻ፣ አታክልት፣ ፍራፍሬ በደንብ ይበቅልበታል፣ ይመረትበታል። አረንጓዴ ነው አገሩ በአጠቃላይ ማለት ይቻላል። በጣም ደስ የሚል ነው። አካባቢው በዋናነት በጫት ምርት በጣም ይታወቃል። እንግዲህ ዘመናዊ የዶሮ ቤቶችን ሲፈልጉ ይደውሉ፣ ይዘዙ።